አይልም። የማርያም መንገድ አለው ምንድነው ይሄ ሁሉ መብካንካል? በምን አወክ? የእጅሽና የእግርሽ ኮቴ የነገር እንደሆነ ያስታውቃል። ድምጽሽንም ስሰማው የወጣት ነው። ምንድነው በዚህ ልክ መብገን? ምን ይሆናል ብለህ ነው? ፍቅር። በምን አወክ? በአንቺ እድሜ ያለ ሰው ከፍቅር ውጪ እንቅፋት የለበትም። ፍቅር ደስ የሚል ነገር ነው አይልም። ውሸት ነው ፍቅር። ፍቅር አይደለም። ይህ ሁሉ ምንሆንለት ነገር ምንድነው? ፍቅር በጠፋበት ጊዜ የምታሳዩ መልካም ባህሪ ማለት ፍቅር የምትወጁ ሰው ሲያስቀይምሽ ወይም ሲያናድድሽ የምትሰጪው መልስ ፍቅር ይባላል። ጥያቄ ይገባሃል መሰለኝ። ገብቶኛል። የምትወጁ ሰው ሲያናድድሽ ምን ታደርጊያለሽ ነው? ታንቋሽሽዋለሽ? ትሰድቢዋለሽ? ለሰው ታሚዋለሽ? ወይስ በልብሽ ይዘሽ ትቆያለሽ? ወይስ ለፈጣሪሽ ትነግሪዋለሽ ነው? ካናደደኝ ምንስ ባረገው? ፍቅርሽን እንደ ኳስ ጠልዘሽ ቆንጆ ታሪክ ፈጥረሽ የልክነኝ ጎል ለማስቆጠር ትጠሪያለሽ? ወይስ ሁሉን ነገር በልብሽ በብልሃት ትይዣለሽ ነው? ፍቅር ካናደደኝ ካስቀየመኝ ምንስ ባደርገው? ከተኮራረፍን ከተቀያየምን ለምን ብዬ ከሱ ጋር ቆያለሁ? ስቃዩን ከቻልሽው ምን ችግር? በደጉ ጊዜ መውደድማ የመልስ ምት እንጂ ፍቅር አይባልም። ካናደደኝ አልወዳውም። ሲስብሽማ መውደድ እኮ ተፈጥሯዊ ነው። ሲያናድሽ ነው እንጂ መውደድ። ፍቅር ያለቀብን ይመስለኛል። ሁሌ ፍቅር እንዳለ እንደምንዋደድ በምን ላውቅ እችላለሁ? ስትጣሉ በምትመላለሱት ነገር። እኔ የምልሽ አንድ ሰው ስለ ፍቅር አማክሪኝ ብሎሽ ከመጣ መጠየቅ ያለብሽ ትልቁ ጥያቄ ስትጣሉ እንዴት ናችሁ ብለሽ ነው። ይሄ ዓለም ጸባይ ያያዝ አይችልበትም። ጥላ ያያዝ የማይሆንለት ሰው ደግሞ ቆሞ ቀር ነው የሚሆነው። አንሺለት ሳትርቂ ከጎኔ ምክንያት አሳጣሽኝ ለሚያነባው አይኔ